በእውነቱ እንደ ዘንድሮ ሴት አይናውጣም የሚሆንም የለም። ሰላም ጤና ያስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዙ ትረፍረፍ ይበልልን። ለቻናል አዲስ ሲሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ እንግዲህ ቡኒ ደግሞ በአዲስ ቪዲዮ መጥታለች። ወዮ ወዮ አለ ጉራጌ። ይቅርታ እየጠየቅሽ ነው። ኮሽ ኮሽ ኮሽ፣ ደስ ይላል። እርስ በርሳችሁ ይቅርታ እየጠያየቃችሁ አንቺና እዩ ተመስገን፣ ጥሩ ነው፣ ደስ ይላል ማለት ነው። ብቻ ንግስቷ አለቀቅ አድርጓት እንጂ እናንተ ይቅርታ የምጠያየቃችሁ በጣም መልካም ነው፣ ደስ ይላል። ነገር ግን ደግሞ አንድ በጣም ግርም ያልሽኝ ነገር ማለት አምልጦሽ ይመስለኛል። አምልጦሽ ሳይሆን አይቀርም እንጂ እውነት አስበሽበት የተናገርሽው ቃል አይመስለኝም። እና አስበሽበት ነው የተናገርሽው አይመስለኝም። ይኸውልሽ አሁን እዚህ ጋር አንቺ እውነታውን ግልጹን ተናግረሻል። እሱ ምንድን ነው የተናገርሽው? እናም ቡንዬ ማለት ነው እውነት ለመናገር አንቺ በቃ ጥሩ ሰው ነሽ። እንዲህ ድንገት አምልጦሽ አፍሽ ተናግረሻል ስለ አዩ ማለት ነው። አዩን በደንብ አድርገሽ ገልጸሻታል። ራስሽ ነሽ ያልሽው ማለት ነው። እኛ አይደለንም ያልነው። ከንግስቷ አናት ላይ ወረድ ብትኑሮ ይህ ሁሉ ጦስ ባልመጣባት ነበር። ነገር ግን እሷ ልጅቷ ከመጀመሪያው ጦሰኛ ስለሆነች አሁን አንቺ እንደ ጓደኝነትሽ ጓደኛ ነሽ አይደለም? መልካም ጓደኛ መቼም መስታወት ነው ይባላል። ስለዚህ እንደ መስታወት አንቺ ወደ ራሷ እንድትመለስ ወደ ቀልቧ እንድትመለስ ሰይዶ ማለት ዋንትታ ተንኮሏ አንትታ ወደ ራሷ ተመልሳ ራሷ እንድትመለከት ከዛ ደግሞ ይሄ የምትወደው የምታፈቅረው ሰይዶም የራሷ እንዲሆን ከፈለገች ማለት ነው። አንቺ ጥሩ ጓደኛ ነሽ። አሁን ግልጿን ተናግረሻል ማለት ነው። ምን ብለሽ ነው የተናገርሽው? ያው እስኪ አብረን እንስማ ቤተሰብ ምን ብላ እንደተናገረች ማለት ነው። አይታችኋል። አዩ ከዚህ በፊት እንዳያችሁ በቃ ካገኘች ሰው ጋር መጋጨት ነው፣ ጸብ ነው ስራዋ። በቃ ለዛ ሲባል ሁሉም ሰው ካጠገቧ ገሏል፣ ሁሉም ሰው ካጠገቧ አልቋል። እና ማለት በቃ ሄደህን ደግሞ ተናገረችው እኮ እሱ ምንድን ነው እንደሰማችኋት ነው። አዩ ሁሉም ሰው ጠልቷታል፣ ጸባይም ስለሌላት ጸባይኛ አይደለችም። ስለዚህ ጸባይኛ አይደለችም፣ ጸባይኛ ስላልሆነች ሁሉም ሰው አግልሏታል እያልሽ ራስሽ አንቺ ጓደኛ እየተናገርሽ ነው። ታዲያ አሁን እዚህ ጋር አንድ ሰው ጸባይ ከሌለው የትዳር አጋሩም ሊፈልገው አይችልም በፍጹም። ሰይዶ ምናልባት ጸባዩ አስመርሮት ሊሆን ይችላል። ሱመያን እያለ ያለው የሱመያ ጸባይ ከሰው ጋር ተግባብቶ የሚያድር ጀግና፣ ጠንካራ ስለሆነች ማለት ነው። ስለዚህ እችን እህትሽ ጓደኛሽን ድክመቷን እያወቅሽ ባለፈው ለምን ሱመያን መናገር አስፈለገሽ? ለምን ሱመያን መተቸትስ አስፈለገሽ? ጓደኛሽ ጸባይ እንደሌላት አመል እንደሌላት ሁሉም ሰው እንደሚርቃት እያወቅሽ ማለት ነው። እያወቅሽ ግን ሱመያን ለመናገር ደፍረሽ ነበረ። አሁንም ቢሆን አረፈደብሽም ቡንዬ። ማስተካከል ካለብሽ ጓደኛሽን ልክ እንደ መስታወት፣ ጓደኛ መስታወት ነው። ራሷን እንድትመለከት አድርገሽ ወደ ራሷ እንድትመለስ አድርገሽ የትዳር አጓራኑም ቢሆን ወንድ ልጅ ጭቅጭቅ አይወድም፣ ንዝንዝ አይወድም፣ ንትርክ አይወድም። በነፃነት መራመድ ይፈልጋል። ነፃነቱን የምትነፍገው ሴት ለሱ የትዳር አጋር ሳትሆን እስር ቤት ነው የምትሆንበት። ስለዚህ ነፃነቱን እንዳትነፍገው ምከሪያት። ሱመያን ማለቱን ትቶ አዩን እንዲል ማድረግ ትችለው ራሷ ናት በዘዴ። ስለዚህ እንደዛ አድርጊ ብለሽ ምከሪያት። ከሄደችበትም ደግሞ አይዞሽ ትመለስልሻለች። በደንብ ነው እንጂ የምትመለሰው። ተንኮሉ እንደማይሳካላት እኮ እናውቃለን ሁላችን። ሰይድን ፈልጋ ብትሄድም በባህር የባሰውን የባህር ያሳቃለቡን እንዳትቀርብሽ ጓደኛሽ ተመለሺ በያት ማለት ነው። ተመለሺ በያት። ስታለቅሽ ደግሞ በጣም ነው ይብር አንዳንድ ጊዜ ይደግርም ይለኛል ማለት ነው። ምንድነው የሚገርመኝ ነገር ማስመሰሉን ስትችሉበት። አሁን አንቺ ለጓደኛሽ ተጨንቀሽ ነው ወይንስ ደግሞ ለማሽቃበጡ ብለሽ ነው? ለጓደኛሽ ተጨንቀሽ አይመስለኝም። ግን ደግሞ እንደዚህ ስህተቷን ስላየሽላት አንቺ ራስሽ በግልጽ የእሷን ስህተት ስለተናገርሽላት የእሱ ቤተሰቦች እኮ ተናግረዋል። እኛ አዩን አንፈልግም ሱመያን ነው የምንፈልገው ብለው በግልጽ ተናግረዋል። ለምን? ልክ አንቺ የተናገርሽውን አመሏን እነሱም ስለሚያውቁ ጸባይዋ ምን አይነት ጸባይ እንዳላት በቤተሰቦቹ ዘንድ ምን ያክል ውስጧ ጥሩ እንዳልሆነ ስለሚያውቁ ስለዚህ አንድ ሰው እንደዛ ብሎ ካሰበ ይሄ የጸባይዋ ስህተት ነው ብሎ ካሰበ መክሮ ወደ ራሷ እንድትመለስ ማድረግ ይችላል። ጥሩ ጓደኛ ከሆንሽ ማለት ነው። ወደ አንቺ ታመጩ አንቺ ብታሮጩ ይላል ያገሬ ሰው እኮ ነው ማለት ነው። አንቺ ራስሽ በእርግጥ
እዚህ ጋርም ደግሞ ጥሩ ነገር የተናገርሽው ነገር አለ፣ ልነቅፍሽ የማልፈልገው ማለት ነው። ጥሩ ነገር ስታደርጉ ጥሩ አድርጋችኋል እንላችኋለን። ደስ የሚል ነገር ስታደርጉ ደግሞ ደስ ይላል። ደስ የማይል ነገር ስታደርጉ ደስ አይልም ብለን እንነቅፋችኋለን። እሱ ምንድነው እዚህ ጋር የተናገርቻት ቃል እጅግ በጣም ደስ ትላለች። ወንዶች ኢትዮጵያ ላይ እኩልነት አለ ብለው አያምኑም። ሴቶችን ረግጠው ማለፍ ነው የሚፈልጉት ላቸው። አዎ ሀቅ ነው፣ እውነትሽን ነው። በዚህ ደግፍሻለሁ። ግን ደግሞ አንድ ሴት እኩል መሆን እፈልጋለሁ ብላ ደግሞ ከመጠን በላይም ደግሞ መዝለል የሚባለው ነገር የለም። ስርዓት ባለው መልኩ የትዳር አመራር አለ። እንዴት አድርገሽ ትዳርሽን መምራት እንዳለብሽ፣ እንዴት አድርገሽ እኩል ነኝ ብለሽ ካሰብሽም በምን መልኩ እኩል መሆን እንዳለብሽ አገናዝበሽ ተረድተሽ በዛ መስመር መጓዝ እንደሚቻል እንጂ ያንን የምትወደውን የምታፈቅረውን ባሏን የትዳር አጋሪ ነው ያለችውን እየዘለፈች ልክ እንዳንቺ በአደባባይ አጥባ ጨምቃ እያሰጣች እንዳንችና እንዳዩ እያጠባችሁ እንደምትጨምቁት እንደዛ አይነት ትዳር ይሄ እኩልነት ነው። እኩልነቴን አስከብር ያለው ብላ አንድ ሴት ሙሉ ኮንፊደንስ ኑሯት ብትናገር እኩልነት ነው ብዬ አላስብም። ጀግናነትም አይላትም። በቃ ትዳር ማለት ልክ እንደ በቆሎ ሽፍንፍን ተደርጎ ራሴ ብቻ ገልጬ የማየው ራሴ ብቻ ገመኔን የምሸፍንለት ለወደፊት አብሬው እስካለው ድረስ ያን ሰው ገመናውን ሸፍኝለት፣ አብሬው ባልኖር እንኳን ነገ ብለየው እንኳን የዛን ሰው ገመናን ሸፍንለት ግድ ይለኛል። እና ግዴታ እኩልነትን አስከብራለሁ ብዬ በየአደባባዩ እያወጣው እያጠብኩኝ እያጨመኩኝ አስጥቼ ለሰዎችም አሳልፌ ልሰጠው አልፈልግም። አንቺ እንደዛ እያደረግሽ ነው ያለሽው። የትዳር ህይወት ደግሞ እንደዚህ አይደለም። አንድ ሰው የትዳር ህይወቴ ያማረ የሰመረ እንዲሆንለት ከፈለገ መጀመሪያ ላይ እኔ ምን እያደረግኩ ነው ያለሁት? ምን አይነት ስህተት እየሰራው ነው? ራስን ዞር ብሎ መመልከት ያስፈልጋል። አንቺ ጋር የሆነ ጉድለት ባይኖርበት ያ ሰው ወደ ሌላ ቦታ አይሄድም። ሌላ አይኖቹም ሌላ አይመለከቱም። ወይ ተጨቃጫቂ ሆነሽበት ነው ወይም ደግሞ እንደ ጓደኛሽ ዝም ብለሽ ነገርም በየጊዜው የምታነሽበት ሴት አይነት ሆነሽ ነው ብዬ ነው የማስበው። ምክንያቱም ከሁኔታሽ በደንብ ነው የምታስታውቂው። ስለዚህ ትዳር ለመያዝ አንድ ሰው ቀድሞ ራስን መፈተሽ ያስፈልጋል። የትዳር ህይወትን ለመምራት መጀመሪያ ራስን መፈተሽ መስከን ያስፈልጋል። ልክ እንደተበጠበጠ ቡና ዝም ብሎ ቡና ሰከን አድርገው ካልቀዱት ተበጥብጦ ከተቀዳ ማንም ሊጠጣው አይችልም፣ አይፈለግም፣ ይደፋል ማለት ነው። የትዳር ህይወትም እንደዛው ነው። ሰከን ረጋ ካላልሽ ነገ ያ የምትፈልጊው ያ የትዳር አጋሪ ነው ብለሽ የምታስቢው አብረሽ እስከ ሞት ድረስ አብረሽ ልትኖሪ ያስብሽ ሰው ይሰለቻል። ሰው ነዋ፣ ይሰለቻል፣ ጥሎሽ ይሄዳል። ሌላ ፍለጋ አይኖቹ ያማትራሉ። ስለዚህ ሌላ ፍለጋ አይኖቹ እንዳያማትሩብሽ ከአንቺ ጋር አብሮሽ እንዲዘልቅ ከፈለግሽ እሱም የሚፈልገውን ልታሟሊለት፣ አንቺ የምትፈልጊውን ሊያሟላልሽ። ከዛ ይሄ ምን ይባላል? ትክክለኛው እኩልነት ይባላል። ግን እኔ ብቻ እንደፈለግኩ ልፈንጭብህ፣ ልዝለልብህ፣ አንተ ዝም ብለህ ስማኝ። ለጊዜው ምናልባት አዎ ልክ ነሽ ሊልሽ ይችላል። ትንሽ ቆየት ብሎ ግን ቀስ በቀስ ከአንቺ ሸርተት እያለ ሌላዋን አደብ ያላትን ስርዓት ያላትን በጓደኞች ፊት የማትዘልፈውን የምታስከብረውን የሆነ ነገር ስህተት እንኳን ሲኖርበት እቤት አስገብታ የኔ ፍቅር አንተ እኮ እንደዚህ እንደ ምናልባት እስኪ እኔ ላስተምርሽ የኔ ፍቅር እንደዚህ አይነት ስህተቶች አሉብህ፣ እነዚህን ስህተቶችን አርም ብላ ከቤቷ አስገብታ ልክ እናት ልጇ የሆነ ጥፋት ሲያጠፋ እቤት ውስጥ እንደምትገርፈው ሁሉ ሚስትም እንደዛው ታደርጋለች። ሚስት እኮ እናትን ትተካለች ይባላል። አሁን ግን እናትን እንኳን ልትተኩ ዳገባን እኮ ወገን እንዴ! ከእናንተ ጋር ተጨፍልቀን እኮ እኛ መከራችን አየን። ስለዚህ የነገ ሁኔታችን እኛንም በጣም እያሰጋን ነው ማለት ነው። እና አደብ ግዙ። ወንድ ልጅ ከሄደ በኋላም ደግሞ ና ተመለስ ና ተቀለስ እያላችሁ መጎተት አታብዙ። ይህ ሂዳ በቃ መርጦ ነው አይደለ ሄደው በቃ። ስለዚህ አንቺን ትናንትና መርጦሽ ነበር፣ ዛሬ ደግሞ ያልመረጠብሽ አንድ ምክንያት ይኖረዋል። ያንን ምክንያትሽን አስተካክለሽ ነገ የሌላ የህይወት አጋር ደግሞ ይኖርሻል። ግን ያንን ትናንትና ከዛኛው ላይ የሰራሽውን ስህተት እንዳትደግሚው ተጠንቀቂለት። እሺ ቡንዬ፣ ይሄ ነው ያለኝ ነገር ዛሬ። ከሱመያ ራስ ላይ መውረድሽ እና ለጓደኛሽ ይቅርታ ማለትሽ እጅግ በጣም ያስደስታል። ቤተሰቦቼ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሰብ፣ ሼር ብታደርጉልኝ ደግሞ የኔ ተወዳጆች በጣም አድርጌ አመሰግናለሁ። ጤና ይስጥልኝ።